ሰላም እንዴት ናችሁ? ዛሬ አራት የሜክ መኒ ኦንላይን አፕሊኬሽኖችን ይዤላችሁ መጥቻለሁ። ይሄም አፕሊኬሽን በፔፓል፣ በቢትኮይን፣ በፓየር እንደዚሁም በተለያዩ የፔመንት ኦፕሽኖች የምትቀበሉት ወይም የምትከፈሉት ነው። ይሄንንም አፕሊኬሽኖች ሲሰሩባቸው በቪዲዮ በማየት ታስኮች በመስራት ነው የምትሰሩት። እጅግ በጣም ቀላል ናቸው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንታችሁ ብታደርጉ እንደዚህ አይነት ቪዲዮስ ለቀቁታችኋል። ሐሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። የቴሌግራም ቻናላችን ዚዛፕ ማለት ሰርች በማድረግ እንደዚሁም ከታይ ዲስክሪፕሽን ቦክስ ላይ ማስቀመጥላችሁ ይሆናል። እሱን ጆይን አድርጋችሁ ብትቀላቀሉ ምርጥ መረጃዎች ማግኘት ትችላላችሁ። አሁን ቀጥታ ወደ ጉዳያችን እናልፋለን። መልካም ቆይ ሶ ጋይስ የመጀመሪያው አፕሊኬሽናችን እንግዲህ አሜዚንግ ቪዲዮስ ይባላል። አሜዚንግ ቪዲዮ ከዚህ በፊት ቪዲዮ ሰርችላችኋለሁኝ። ቪዲዮ ሊንኩን ከዲስክሪፕሽን ላይ ያስቀምጥላችኋለሁ። ዛሬ ሪቪው እናረጋችኋለን። ሶስቱ ግን አዲስ ናቸው ማለት ነው። ይሄኛውን ከመጀመሪያው ስለጠየቃችሁኝ እሱን ላሳያችሁ ብዬ ነው። እዚህ ጋር እንደምታዩት እንግዲህ $3.4 አካባቢ ሰርቷል። እሱን ዊዝድሮ እያረኩ አሳያችኋለሁኝ። እንደዚሁም ዊዝድሮ ብቻ ሳይሆን ቲፖችን ለማሳየትም ስለፈለኩ ነው። እዚህ ላይ የመጀመሪያው እዚህ ጋር እንግዲህ የምትሰሩበት መንገድ ሪፈራል ነው። ሪፈራል በመጠቀም መስራት የምትችሉበት ኦፕሽን አለ ማለት ነው። ሌላኛው እንግዲህ የተለያዩ ሙዚቃዎችን ማዳመጥ ነው። ሙዚቃዎችን ከፍታችሁ ብትወት እሱ ራሱ ይሰበስብላችኋል። በካንትሪ በፎቨራይት በፈለጋችሁት መንገድ ማስቀመጥ የምትችሉበት ኦፕሽን አለው ማለት ነው። ሌላው ፕሌሊስት በመክፈት በፕሌሊስት አማካኝነትም ቪዲዮዎችን ሰብሰብ አድርጋችሁ ከፍታችሁ በመተው በደንብ ገንዘብ ልትሰሩበት ትችላላችሁ። ሌላ ደግሞ እዚህ ጋር እንደምታዩት እንግዲህ ዩቲዩብ ቪዲዮዎችን በማየት የተለያዩ ኮይኖችን ማግኘት ትችላላችሁ ማለት ነው። አፖችን በማውረድ ሰርቪ በመስራት በጣም ብዙ አይነት አማራጮች አሉ። ለምሳሌ ሰብስክራይብ ቻናል ስላረጋችሁ፣ ላይክ ኢንስታግራም ስላረጋችሁ፣ ለምሳሌ አሁን ይችን ክሊክ ብናረጋት ስራው ምንድነው? ቀጥታ ይነን ላይክ ማድረግ ብቻ ነው። ጀስት ላይክ ብቻ ነው። ታስክ አንድ ነው ያለው ላይክ ማድረግ ነው። ይሄን ለማድረግ አርን የሚለውን ክሊክ እናረጋለን። ልክ እንደዚህ አርን ስንል ኢንስታግራማችን ላይ ሂደን ፎሎ እናርጋቸው። እሺ አሁን ወደ ኋላ እንመለስ። ያው እዚህ ጋር እንግዲህ ምን አደረገን? ታስክ ኮምፕሊትድ። ያ ማለት ስንት አገኘን? 2000 አገኘን ማለት ነው። ስለዚህ እዚህ ጋር መተን አንዴ ክሊክ እናረጋለን። ፎሎ በማድረግ ያው እዚህ ጋር ቲክቶክ ፎሎ በማድረግ ፌስቡክ ላይክ በማድረግ እጅግ በጣም ምርጥ ናቸው። ኦፈርዋል ላይ ገብታችሁ እንዲህ እንደውም አዲስ ናቸው የተጨመሩት። ባለፈው እኔ ሳሳያችሁ የሉም ነበሩ። 2000 ሰጧችኋል ማለት ነው። ለምሳሌ አሁን ቅድም 3.4 ነበር። እንደዚህ እያለ ይጨምራል ማለት ነው። እዚህም ጋር ኖቲፊኬሽናችንን ማየት እንችላለን። እያንዳንዱ ነገር ኤቭሪቲንግ ማየት ትችላላችሁ ማለት ነው። ስለዚህ ሪፈራሎች አሉ፣ ብዙ ነገሮችን በዚህ አማካኝነት መስራት ትችላላችሁ ማለት ነው። ኦፈርዋል ውስጥ ገብታችሁ ብዙ አሉ፣ እነሱን መስራት ትችላላችሁ። ከዛ እዚህ ጋር ያጠራቀማችሁትን ዊዝድሮ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ በባይናንስ በኩል ሊሆን ይችላል፣ በፓየር ሊሆን ይችላል፣ በፈለጋችሁት መንገድ። እኔ ለምሳሌ አሁን በፔየር በኩል ላውጣና ላሳያችሁ። ፔየርን እዚህ ጋር ክሊክ አደርገዋለሁ። ከዛ ኮንፊርም የሚለውን ክሊክ አደርጋለሁ። እዚህ ጋር 3.47 ነው ያለኝ። ሚኒመም ማድረግ የምችለው እዛ ስለሆነ ነው። $3.47። ስለዚህ በዚህ አካውንት ነው የሚገባልኝ። ይህ አካውንት ፔየር አካውንት እንዴት ነው የምትከፍቱት? ከዚህ በፊት ያው ኦልሬዲ ቪዲዮ ስለተዘጋጀላችሁ መርገም ስለማልፈልግ ነው። ስለዚህ ፔየር አካውንት ኦልሬዲ ፓየነር አይደለም ጋይስ፣ እዚህ ጋር በደንብ አዳምጡኝ። ፓየነር አይደለም ፔየር ነው። ስለዚህ በፔየር አማካኝነት ነው የሚከፍላችሁ። ፔየር ደግሞ እጅግ በጣም ቀላል ነው፣ ለመክፈትም ለአጠቃቀምም ምቹ ነው። ሶ በሱ በኩል ማውጣት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እንደውም ከዚህ በፊት የሚያወጣ ነው አለ $3 አካባቢ። ስለዚህ ምንድነው የምናደርገው? ኦልሬዲ ምንድነው የምናደርገው? እኛ አካውንታችን 53 መጨረሻ መሆኑን ቼክ ማድረግ ብቻ ነው የፈለኩት። ከዛ ይሄን ቬሪፋይ የሚለውን ነካለው። እዚህ ጋር እንደምታዩት በዚህ $3.47 ልላክልህ ወይ ያለኝ ነው። ኦኬ ብዬ ኮንፊርም አደርጋለሁ። ኮንፊርም ሳረግ ምን ይለኛል? $3.4 ተልኮልሃል፣ በ3 ቀናቶች ውስጥ ይደርሳል ነው የሚለኝ። ነገር ግን ጀስት እኔ ገብቼ ሪፍሬሽ ማድረግ ነው የሚጠበቅብኝ። ከትንሽ ሰከንዶች ወይም ደቂቃዎች በኋላ ይደርሳል ማለት ነው። እሱንም እዚህ ቪዲዮ ላይ ማካተትላችሁ ይሆናል ማለት ነው። የሚለው ላይ እንደምታዩት እንግዲህ እዚህ ጋር መጀመሪያ 0.38 አውጥቼ ነበር። አሁን ደግሞ $3.47 አውጥቻለሁ ማለት ነው። መግባት አለመግባቱን ቼክ ለማድረግ ይሄንን ሪፍሬሽ ማድረግ እንችላለን ማለት ነው። ስለዚህ ይሄኛውን ክሊክ እናድርገው። አሁን ይሄን ሪፍሬሽ እያደረግን እንጠብቃለን። ላይክ እዚህ ጋር እንደምታዩት $6 ሆኗል ማለት ነው። የምትመለከቱት እንግዲህ 3.26 አካባቢ ሰጥቶናል። ይሄው እዚህ ጋር ማየት ትችላላችሁ። ዛሬ ጁን 29 ነው። በሚገባ ደርሷል ማለት ነው። ስለዚህ እዚህ አፕሊኬሽን ላይ ገብታችሁ መስራት ትችላላችሁ ማለት ነው። ሁለተኛው አፕሊኬሽን ደግሞ ቺለር ይባላል። ይሄንንም ሊንኩን ከሁሉንም ስለማስቀምጥላችሁ ችግር የለውም፣ ስከፍታላችሁ በሱ መንገድ መክፈት ትችላላችሁ ማለት ነው። ከዛ ይሄንን አንዴ ክሊክ አድርጋችሁ ኮንቲኒስ ጎግል ትሉታላችሁ። ከዛ የፈለጋችሁት አካውንት ሲመጣላችሁ እናንተ በፈለጋችሁት አካውንት ሎጊን ታደርጋላችሁ ማለት ነው። የፈለጋችሁትን አካውንት መርጣችሁ ሳይን አፕ ታደርጉለታላችሁ። ልክ ሳይን አፕ ስታደርጉ ኦልሬዲ እኔ አካውንቴ ላይ እንትን ስለነበር ኤግዚስት ስላደረገ ቀጥታ በዛ አካውንት እንዲገባ ነው የሚጠይቀኝ። እናንተ ጋር ልክ ሲገባ ሪፈራል ኮድ
እንድታስገቡ ይጠይቃችኋል። ሪፈራል ኮዱን ስክሪን ላይ የምታዩትን ቁጥሮች ማስገባት ብቻ በቂ ነው ማለት ነው። ከዛ ይሄንን እንደዚህ አድርጋችሁ ታልፉታላችሁ ማለት ነው። ከዛ እዚህ ጋር እንደምታዩት እኔ ኦልሬዲ ስለከፈኩት ቀጥታ ገብቶልኛል። ስለዚህ እዚህ ጋር የተለያዩ እንትኖች አሉ። ስለዚህ ከፍትላችኋል ማለት ነው። እዚህ ጋር እንደምታዩት ቴሌግራም ዳውንሎድ አድርጋችሁ ኤርን ማድረግ ትችላላችሁ። ለምሳሌ እዚህ ጋር እንደምታዩት ክሊክ ዘ ሊንክ ቢለው ዳውንሎድ ዘ አፕ ኤክስፕሎር ዘ አፕ ኤንድ ሃቭ ፈን ነው የሚለው። ይሄ ማለት 46 ይሰጣችኋል ነው የሚለው። ጀስት እናንተ ስታርት ታስክ የሚለውን ትነካላችሁ። ከዛ በኋላ ምንድነው የምታደርጉት? ወደ በሊንኩ አማካኝነት ምን ይሰጣችኋል? ቴሌግራም ማውረድ ነው የሚጠበቅባችሁ ማለት ነው። ቴሌግራም አወርዳችሁ አፕሊኬሽኑን ስከፍቱት እና ታስኩን ስጨርሱ የሚሰጣችሁን ፖይንት ታገኛላችሁ ማለት ነው። ቀጥታ ፖይንቱን ስታገኙ ደግሞ 46ቱን እንዴት ያ ፖይንት ወደ ዶላር ተቀይሮ እንደሚወጣ ደግሞ አሳያችኋለሁ። ጌሞች አሉ፣ በጣም ብዙ ነገሮች ናቸው ያሉት። እዚህም ጋር ቼክ ማድረግ ትችላላችሁ። ኦፈራሎች አሉ። እዚህ ጋር ኦንጎይንግ ነው። ለምሳሌ ይሄኛውን ስለነካሁት ኮምፕሊት ታደርጉ ደግሞ እዚህ ጋር ይመጣላችኋል። ሌላው ደግሞ ሪፈራል ሊንክ አለ። ሪፈራል ለምሳሌ አሁን እኔ ኪዩቢ A6 ኪዩቢ ነው የሚለው። ይሄንን አስቀምጥላችኋለሁኝ። በዚህ አማካኝነት ስገቡ 50% ታገኛላችሁ እናንተም እኛም ደግሞ እንደዚሁ ታገኛላችሁ። ሪፈራል አንሊሚትድ ሰው የፈለጋችሁት መጋበዝ ትችላላችሁ። እዚህ ጋር ሴቲንጎች አሉ ምናምን ነገር እንዴት ነው ዊዝድሮ የምናደርገው የሚለውንም ላሳያችሁ። ጌሞችም አሉ። ጌሞችም በመጫወት ትችላላችሁ። ይሄንንም ክሊክ ስታደርጉት እንደምታዩት ሪደም ይላችኋል። ይሄን ክሊክ ስታደርጉት እንደምታዩት ወደዚህ ፔጅ ይዟችሁ ይመጣል። ቬሪፋይ ካደረገ በኋላ ወደዚህ ፔጅ ይዟችሁ ይመጣል። እዚህ ጋር ከመጣችሁ በኋላ የምታወጡበት ዊዝድሮዋል ኦፕሽን ትንሽ እዚህ ጋር የደበረኛ አፕሊኬሽን በፔፓል ነው። ፔፓል ተጠቃሚ ካላችሁ እንግዲህ 213 ኮይን ብቻ ከሰራችሁ 0.25 ዶላር ሰራላችሁ። $1 ለመስራት 854 ብቻ ኮይን ነው የሚያስፈልጋችሁ። ስለዚህ እሱን ለመስራት ደግሞ እጅግ በጣም ቀላል ነው። እኔ ሪቪው እያረኩላችሁ ነው ያለሁት። በነገራችን ላይ ጀስት ለምሳሌ አሁን እዚህ ጋር ዴይሊ ታስክ አለ። ክሌም ሪዋርድ እንበለው። ዴይሊ ታስኩን በየቀኑ ስታወጡ ክሌም ሪዋርድ እያላችሁ የምታገኙት አለ 0.25 ምናምን ነገር ይሰጣችኋል ማለት ነው። ሶ ጋይስ እዚህ ጋር እንደምትመለከቱት እንግዲህ እኔ 0.25 ሰጠኝ ማለት በየቀኑ እዚህ ጋር እየገባችሁ ይችን እየነካችሁ መቀበል ትችላላችሁ። ሶ ይሄ ደግሞ እንዳልኳችሁ ወደ ገንዘብ መቀየር የሚቻልበት መንገድ አለ። ያው በፔፓል በኩል ማውጣት ትችላላችሁ ማለት ነው። ወደ ቀጣይ አፕሊኬሽን ሄድ። በሶስተኛነት ደረጃ ለዛሬ ቪዲዮአችን ይዤላችሁ የመጣሁት መኒ አፕ ይባላል። አፕሊኬሽን ሊንኮችን ሁሉም ቴሌግራም ላይ ያስቀምጥላችኋለሁ ወይም ደግሞ ከቴሌግራም ስለሚቀመጡ ይሆናል ማለት ነው። ስለከፈታችሁት በኋላ እዚህ ጋር ማስቀምጥላችሁን ወይም ደግሞ ይሄ 133 KYQ በካፒታል ነው የምጽፉት። ከዛ ስታርት የሚለውን ትነካላችሁ። ልክ እንደዚህ ከፍትላችኋል። ልክ ለምሳሌ እንደምታዩት ኦሬዲ ከፈተ ማለት ነው። በሰው ስትገቡ 30 ይሰጣችኋል። ጌት ሞር የሚለውን ነክታችሁ እንግዲህ በተለያየ መንገድ ማግኘት ይችላላችሁ ማለት ነው። እዚህም ላይ እንደምታዩት ዴይሊ ታስክ አለ። ዴይሊ ታስክ በየ24 ሰዓቱ ነው። ኦሬዲ ስለከፈኩት ነው። እንደዚሁም ደግሞ እዚህ ጋር የምታዋቸው ኦፈራሎች አሉ በጣም ብዙ ቪዲዮዎችን በማየት እዚህ ጋር እንደምታዩት አሁን ቪዲዮ ሳይ 2 ክሬዲት ይሰጠኛል። ለምሳሌ አሁን የቪዲዮ ከፈትኩት አርሱን ካየን በኋላ ይሄንን ኤክስ እንላለን። መልሰን ይሄንን ትንሽ እንጠብቀውና ኤክስ ምልክት እስከሚመጣ ምንም ነገር እንዳትነካኩ በዚህ አርሶቹ ላይ እናንተ ጀስት ዝም ብላችሁ ቪዲዮን አይታችሁ ኤክስ ማለት ነው። ከዛ እንደዚህ ትገቡ እንደምታዩት 2 ክሬዲት ሰጠኝ 78 ደረሰ ማለት ነው። ስለዚህ እንደዚህ ያረጋችሁ በጣም ብዙ አሉ። ፋንታስቲክ ኦፈራሎች አሉ፣ ዋው ኦፈራሎች የሚባሉ አሉ። በጣም ብዙ አይነት ስራዎች ናቸው ያሉት። ዲፔንድ ኦን ዩር ሎኬሽን ባይ ዘ ዌይ ሀገራችን ማታ ሊኖረው ይችላል፣ ግን እኛ ጋር ብዙዎቹ ይሰራሉ አፕሊኬሽን ምናምን። በተለይ አሪፍ ስቶሬጅ ያላችሁ ሰዎች አወይሰም አሉ፣ አሪፍ የሚባሉ አሉ። እነሱም መስራት ነው። ሱፐር የሚባሉ አሉ፣ በጣም ብዙ ናቸው። እንደዚሁም ደግሞ እንዳልኳችሁ ቪዲዮ አለ። እንዲሁም ደግሞ 30 ክሬዲት ለማግኘት በቀጥታ ፕሌይ ስቶር ላይ ገብታችሁ እዚህ ላይ አፕሊኬሽኑም ይሄ ነው። ፕሌይ ስቶር ላይ ታገኙታላችሁ። ሪቪው መስጠት ነው በቃ ጀስት ሪቪው ሰጣችሁ ሳምቲንግ በቃ ላይክ ፖስት በቃ አለቀ። እቺን ጨርሳችሁ ስትመለሱ እዚህ ጋር ክሬዲታችሁ ይጨመርላችኋል ማለት ነው። ያው ሪቪው ስለሰራን ይጨመርልና ማለት ነው። በጣም ቀላል ነገር ነው። ፕሮፋይላችንን ስንጨርስ እዚህ ጋር ለምሳሌ ኔማችንን እናስገባ። ዚዛ አልኩት ኢሜል ዚዛ አፕ 7 ነው ምሳሌ እኔ ዝም ይሄን ኢሜል አካውንት ልስጠው። ኦኬ ከዛ ቫሊዴት የሚለውን ክሊክ አረኩት ጨርሳለሁኝ። ብዙ ታስኮች አሉ። እነሱን ታስኮች መስራት ነው። በተለይ ቪዲዮ ማየት እንችላለን። እንደዚሁም ሰዎችን መጋበዝ እንችላለን። ፔአውት ሜተዱ በጣም ደስ ያለኝ እሱ ነው። ፔአውት ሜተዱ 5000 ክሬዲት ካገኛችሁ በኋላ በነገራችን ላይ ስትሪም ማየት ትችላላችሁ እዚህም ላይ። እንደዚሁም እዚህ ጋር እንግዲህ ክሬዲት ሰው ለማውጣት ከፈለጋችሁ ደግሞ እዚህ ጋር እንደምታዩት እንግዲህ $5 5000 ክሬዲት ያስፈልጋችኋል። 5000 ፖይንት ማለት ነው። ከዛ 5000 ሲደርሱ $5 ታገኛላችሁ። 10000 ሲገቡ 10 20,000 ሲደርሱ $20 እያለ መቀጠል ትችላላችሁ። የምታወጡበት መንገድ ደግሞ እጅግ በጣም ደስ የሚል ነው። በቢትኮይን እና በፔየር ማውጣት ትችላላችሁ። ፔየር እንዴት ይከፈታል ቪዲዮ ሰርች አለው። እሱ ሊንኩን ማስቀምጥላችሁ ነው ማለት ነው። በዚህ መንገድ እዚህ አፕሊኬሽን ላይ መስራት ትችላላችሁ። ከወደዳችሁት ቪዲዮ ላይክ ማድረግ አትርሱ። ወደ ቀጣይ እንሂድ። ቀጣዩ አፕሊኬሽን ደግሞ ፓውንስ ይባላል። ፓውንስ በጣም የሚገርም አፕሊኬሽን ነው። እጅግ በጣም ወዶ አፕሊኬሽን ነው። ዊዝድሮ ማድረግ ሞክሬያለሁ ምናምን ነገር ማለት ነው።
እሱን አሳያችኋለሁ። በጣም ቀላል ነው። ሳይን አፕ አድርጋችሁ በኢሜይላችሁ ቀጥታ መግባት ነው። ከገባችሁ በኋላ ልክ እንደዚህ ነው የሚከፍትላችሁ። እዚህ ጋር እንደምትመለከቱት እኔ እዚህ ጋር 1.881 አካባቢ ያለው ኦልሬዲ አውጥቻለሁ። ከዚህ በፊት $5 ምናምን አካባቢ $11 አካባቢ ሰርቼበታለሁ። እዚህ ላይ እንዴት እንደሆነ አሳያችኋለሁ ማለት ነው። እዚህ ጋር እንግዲህ ኦፈራሎች አሉ፣ በጣም ብዙ ኦፈራሎች አሉ። እንደምትመለከቱት እነሱ መስራት ትችላላችሁ። እንደዚሁም ደግሞ ፕራይስ ዌል አለ፣ በየቀኑ የሚሰጣችሁ አለ። እዚህ ጋር ለምሳሌ ስፒን ፎር ፍሪ ይላል። ስለዚህ እቺን ክሊክ ስናደርገው በየቀኑ የምታገኙት አለ ማለት በ24 ሰዓት ውስጥ የምታገኙት አለ። ለምሳሌ አሁን እዚህ ጋር ያገኘሁት ወይም ደግሞ በ10 እኔ እዚህ ጋር 56 ስላለኝ በየቀኑ ስፒን ማድረግ ትችላላችሁ። የምታገኙቸው ብዙ አይነት አማውንቶች ሊሆኑ ስለሚችሉ ለምሳሌ እዚህ ጋር 5 አገኘው። እዚህ ጋር አንዳንዱ ኪፕ ሰርፊንግ ፎር ሰክሰስ ነው የሚለው ጀስት እንደዚህ ያደርጋችሁ መጠቀም ትችላላችሁ። ነገር ግን እኔ እንዳጠቃላይ ለምሳሌ አሁን እዚህ ጋር አንድ ሰጠኝ። ምንድነው የሰጠኝ? ኦኬ ዛት ኢዝ ጉድ 3 ኤክስትራ ቲኬት ሰጥቶኛል። ስለዚህ 3 ቲኬቶችን መጠቀም ይችላሉ ማለት ነው። እሺ ቀጣይ ስንት ሰጠኝ? 15 ፖይንት ሰጠኝ። ይሄ 15 ፖይንቱን በመጠቀም መቀጠል እችላለሁ። ጀስት እናንተ እንደዚህ ያደርጋችሁ ስፒን እያደረጋችሁ ይሄ ስለሚጠቅማችሁ ማለት ነው መጠቀም ትችላላችሁ። ኩዌስት ላይ ስንገባ ደግሞ በጣም ብዙ አሉ። ለምሳሌ $1 ከሰራችሁ ኮምፕሊት ገብታችሁ እዚህ ጋር መጨረስ ነው። ሌላው 48 ሰዓት ኢንተርኔት ሼር ካደረጋችሁ 30 ፖይንት ይሰጣችኋል። እንደዚሁም ደግሞ እዚህ ጋር እንደምታው ክሌም ሪዋርድ ነው የሚለው ኦልሬዲ ስለጨረስኩኝ እኔ ክሌም ሪዋርድ የምትለዋን ክሊክ ሳደርጋት እንደዚሁ ፖይንት ይሰጠኛል ማለት ነው። እነዚህ ፖይንቶች ስለሚጠቅሟችሁ ብትይዟቸው መልካም ነው። ኮሚኒቲ ላይ ገብታችሁ ደግሞ ሪፈር ሰዎችን ሪፈር ስታደርጉ የምታገኙት አለ። ለምሳሌ ሪፈር እያደረኩ እኔ $4 አካባቢ ሰርቷል። ያው እዚህ ጋር እንደምትመለከቱት ሪፈሩ $0.1 ምናምን የተለያየ አካውንት ነው የሚሰጣችሁ። እዚህ ጋር በተለያየ መንገድ የምታገኟቸውን ያሳያችኋል። ፒአውት አርኒንግ ደግሞ ይሄ ነው እዚህ ጋር እንደምታዩት ማለት ነው። ይሄንን ክሎዝ እንበለው። ከዛ እዚህ ጋር በሶሻል ሚዲያ ላይ ፖስት ታደርጉ የምታገኙት አለ። ሊደር ቦርድ ላይ ሊደር ቦርድ አሁን 349ኛ ነኝ ያለሁት። ዊክ ላይ ደግሞ እዚህ ጋር እንደምታዩት ነው። ቶታል ስኮሪ ግን ይሄኛው ነው። ይሄኛውንም እንደዚሁ የምታገኙበት ኦፕሽን አለ። ፕሮፋይል ላይ ስንገባ 10 ኬስ ሰርቼ ነበር። 28 ጂቢ ሸር አድርጌያለሁኝ። ሪፈር 119 ሰው አካባቢ አለ። ፖይንት 76 አለኝ። ሰርቬይ 2 ሰርቻለሁ። $11 አካባቢ ሰርቼበታለሁ ማለት ነው። ካሻውት መትሄዱ ቀላል ነው። ለምሳሌ በሪፈረም ያገኛችሁትን ለብቻ ማውጣት ትችላላችሁ። ለምሳሌ ቢትኮይን መረጥኩለት። ከዛ እዚህ ጋር ተጠንቀቁ፣ $4 ፊ አለው። ነገር ግን ፊ 0% የምታወጡበት መንገድ አለ። ምንድነው? በቢትኮይን ስትዋጡ $4 ከቆረጣችሁ $5 ነው ሚኒመሙ። በጣም ከፍተኛ ሪስክ ውስጥ ያስገባችኋል ማለት ነው። ነገር ግን እዚሽ ጋር ሬድ ሞር ምትላለች። ማን ነው? ቢት ሎክስ ነው ምናምን የሚባል አንድ አካውንት አለ። እሱን ክሬት አካውንት ሉትና አካውንት ከፍታላችሁ። ይሄ የምንድነው? ቬሪፋይ ምናምን አድርጋችሁ ከጨረሳችሁ በኋላ ቢትሎክስ ይባላል። በዚህ በኩል ካወጣችሁ ምንም አይነት ፋይ ቆጥራችሁም $5 ካወጣችሁም $5ን ቀጥታ መውሰድ ትችላላችሁ ማለት ነው። የዚህን አከፋፈል ከፈለጋችሁ ቪዲዮ ሰራላችኋለሁ። መጀመሪያ እናንተ ስሩበትና ዊዝድሮዋል ፕሩፍ ካላችሁኝም ዊዝድሮዋል ፕሩፍ ከዚህ በፊትም ሰርቻለሁ። እናንተም ከፈለጋችሁ ደግሞ ምሰራላችሁ ነው ማለት ነው። ለዛሬ ይዤላችሁ የመጣሁት 4 ቤስት የምላችሁ አፕሊኬሽኖች እነዚህ ይመስላሉ። ሁሉም ሊንኮች ከታች ስለምታገኙቸው ይሆናል። በቀጣይ ቪዲዮ እስከማገኛችሁ ድረስ ይመቻችሁ። ሰላም፣ ጤና፣ ፍቅር ይሁን የተመኘሁኝ። እሰናበታችኋለሁ። ይመቻችሁ።